ያብራለን አሜን መቼም ዘመን ጥሩ ነው መጽሐፍ ቅዱስ ሲናገር ዳዊት በዘመኑ ይላል ዳዊት በዘመኑ እግዚአብሔር በሰጠው ዘመን የእግዚአብሔርን የልብ ሐሳብ አገልግሎ ተጠቅሞ አለፈ ይላል ስለዚህ እግዚአብሔር ዘመን ሰጥቶታል በዚህ ዘመን ምን አድርጓል ተጠቅሞ አለፈ ይላል ስለዚህ ዛሬ ለእኔና ለእናንተ እግዚአብሔር የሰጠን ዘመን አለ በዚህ ዘመን ተጠቅመን እንድናልፍ የእግዚአብሔር መልካም ፈቃድ ነው አሜን ስለዚህ የተሰጠን ዘመን አለ የተሰጠን ጊዜ አለ ስለዚህ ለነዚህ ጠቃሚ የሆኑትን ነገሮች እናያለን ለዚህ ለትምህርታችን ይሆን ዘንድ የወሰድኩት ጥቅስ ምሳሌ ምዕራፍ 3 ላይ ያለው ሐሳብ ከ1 እስከ 10 ያለውን ፈጠን ብያነባዋለሁ ልጅ ሆይ ንግግሬን አትርሳ ልብህን ትእዛዜን ይጠብቁ ብዙ ዘመናት ረጅም እድሜ ሰላምም ይጨመርልሃል ምሕረትና እውነት ካንተ አይራቁ በአንገት እሰራቸው በልብ ጽላትም ጻፋቸው በእግዚአብሔር በሰው ፊት ሞገስ መልካም ዝናን ታገኛለህ በፍጹም ልብ በእግዚአብሔር ታመን በራስህም ማስተዋል አትደገፍ በመንገድ ሁሉ እርሱን እወቅ እርሱም ጎዳናህን ያቀናልሃል በራስህ አስተያየት ጠቢብ አትሁን እግዚአብሔርን ፍራ ከክፋት ምራቅ ይህም ለሥጋ ፈውስ ይሆንልሃል ለአጥንትም ጠገን እግዚአብሔርን ካብተህ አክብር ከፍሬም ሁሉ በኩራት ጎተራህም እህልን ይሞላሉ መጥመቂያዎቹም በወይን ጠጅ ሞልተው ይትረፈረፋሉ ይላል ክብር ለእግዚአብሔር ይሁን እንግዲህ እዚህ ሐሳብ ጋር አንድ እርስ አንወጣም በዚሁ ሐሳብ ላይ ያሉትን ነገሮች እየገለጥን በእግዚአብሔር በሰጠን ዘመን እንዴት አድርገን መጠቀም ያለብን እግዚአብሔር በሰጠን በህይወት ዘመን ለህይወታችን አስፈላጊ የሆኑ እዚህ ሐሳብ ውስጥ ከ1 እስከ 10 ባሉት ውስጥ 5 ነገሮች አሉ እነዚህን 5 ነገሮች ፈጠን ብዬ እናገራለሁ እናንተም ፈጠን ብላችሁ ተሰማላችሁ ክብር ለእግዚአብሔር ይሁን የመጀመሪያው ምን ብሎ ይናገራል እዚህ ጋር ልጄ ሆይ ሕጌን አትርሳ ይላል ልብህም ትእዛዜን ምን ያድርጉ ይጠብቁ ከዛ ይቀጥልና ምን ብሎ ይናገራል ይሄንን ብታረግ ብዙ ዘመን ረጅም እድሜ ሰላምም ምን ያደርግልሃል ይጨመርልሃል ይላል አሁን እዚህ ጋር እግዚአብሔር በሰጠን ዘመን ሊኖረን የሚገባ አንድ ትልቅ ነገር እዚህ ጋር የተቀመጠው ምንድነው ብላችሁ ብትሉ ረጅም እድሜ ዝም አላችሁ ረጅም እድሜ እግዚአብሔር ረጅም እድሜ ለሰዎች ይሰጣል አሜን እስቲ አጭር እድሜ የምትፈልጉ ማንም የለም ሁሉ ይሄ የሰው ሁሉ የሚፈልገው ነገር ነው ዋና ነገር ነው ሰው ሁሉ ረጅም እድሜ ብዙ ዘመንን ማየት ይፈልጋል በአጭር መቀጨት የሚፈልግ የለም በአጭር መገታት የሚፈልግ የለም እግዚአብሔር ደግሞ ረጅም እድሜ ምን አደርጋለሁ ብሏል እሰጥሃለሁ ብሎ ስለዚህ እግዚአብሔር አምላክ ረጅም እድሜ ይሰጣል መጽሐፍ ቅዱስን ሄዳችሁ ብታዩ እግዚአብሔር የተጠቀመባቸው ሰዎች በሙሉ ብዙዎቹ ረጅም እድሜን ጠግበው ነው ያንቀላፉት መጽሐፍ ቅዱስ እንደውም ምን ይላል እድሜን ጠግበው ይላል አሁን በእኛ ህብረተሰብ ብዙ ስታዩ ሁሉ ሰው ባጭር ተቀጨ አሁን እንደውም ባወጡት ስታትስ ከ40 ከ50 ዓመት አድርገውታል የእድሜ ጣሪያ በቃ ከዛ ማለፍ አይቻልም ሬሾ ሲወጣ 40-50 ነው ከዛ ማለፍ አይቻልም እየተባለ ግን በእውነት እግዚአብሔር በክርስቶስ ኢየሱስ ከሰጠን አንዱ ነገር በምድር ላይ ብዙ ዘመን እንኖር ዘንድ ነው ምክንያቱም በተለይ እኔና እናንተ በምድር ላይ ብዙ ዘመን መኖራችን ብዙ የእግዚአብሔርን ሥራ እንድንሰራ ትልቅ እድልና ትልቅ አቅም ይፈጥርልናል ስለዚህ ከዚህ ውስጥ ያለን ያንዳንዳችን በኢየሱስም ሳንቀጭ በትንሹ 100 ወይም ደግሞ ወረድ ላርገውና 90 ዓመት እንድንኖር እግዚአብሔር ጸጋን ይምላችሁ አሜን እዚህ ያላችሁ አይ ዶንት ኖ እዚህ ያላችሁ ናችሁ አሜን ያላችሁት እኔ ለእናንተ 90 አልመኝም እግዚአብሔር 100 ያርግላችሁ ሃሌሉያ ዛክ መጨረሻ በጣም ተስማምተናል ይያሉ ነው እናንተ እግዚአብሔር ይባርካችሁ ችላ ስላላችሁ 85 ያርግላችሁ ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር አምላክ ምን ያደርጋል እድሜ ይሰጣል አሁን እዚህ ጋር ልባድጉ የእግዚአብሔር ቃል እውነት ነው የእግዚአብሔር ቃል በዚህ በቃል ውስጥ ብዙ ይናገራል እግዚአብሔር ረጅም እድሜን እንደሚሰጥ በብዙ ቦታ አስቀምጦታል በመዝሙር 191 ቁጥር 16 ላይ መጨረሻው ላይ ሄዳችሁ ስታዩ ምን ይላል ማዳኔን አሳየዋለሁ ረጅምንም እድሜ አጠግባዋለሁ ይላል በመዝሙር 128 ላይ ሄዳችሁ ቁጥር 6 ላይ ሲናገር እዛም ቦታ ጋር ምን ይላል የልጅ ልጅን ታያለ ረጅም እድሜ ታያለ
ታያለህ ብሎ ይናገራል የልጅ ልጅን ታያለህ ይላል በዘጸአት ምዕራፍ 20 ቁጥር 15 12 ላይ ሄዳችሁ ብታዩ እናትና አባትን አክብር በምድር ላይ እድሜህ ምን ይላል ይረዝማል ይላል እድሜህ ረጅም ይሆናል ይላል ስለዚህ እግዚአብሔር አምላክ ረጅም እድሜ ምን ብሎናል ማለት ነው ሰጥቶናል ስለዚህ በዚህ ምድር ላይ እግዚአብሔር በሰጠን ዘመን ከሚያስፈልጉን አንዱ ነገር ረጅም እድሜ ነው ይሄ ደግሞ በቤተ ክርስቲያን በኩል እግዚአብሔር ይሄንን ጸጋ ሲለቅ የእድሜ ማጠርን እግዚአብሔር አምላክ በጸጋው ጉልበት ምን ያደርጋል ይሄ እድሜ ማነስ አለ እድሜ መቀጨት አለ እድሜ መሞት ብዙ ስራ ሳይሰሩ ባጭሩ መቀጨት በጠላት መቀጨት ባለ ጊዜ መሞትን እግዚአብሔር ምን ያደርገዋል ይላል ይገፋዋል ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር ይገፋዋል እኔና እናንተም ደግሞ እግዚአብሔር በሰጠን ዘመን መጠበቅና ማድረግ ያለብንን ነገር ካደረግን መጽሐፍ ቅዱስ የዚህ የእድሜ ባለጠግነት መብት እንዳለን ይናገራል ይሄው ምን ብሎ ነው የሚናገረው እዚህ ጋር እኔ አይደለም ብለው የእግዚአብሔር ቃል ነው እንደዚህ ብሎ ይናገራል ልጄ ሆይ ይላል ሕጌን አትርሳ ትእዛዝህም ልብህም ትእዛዜን ምን ይበሉ ይጠብቁ ይላል ልብ በሉ አሁን ከኛ በእድሜ ረጅም ዘመን ለመኖር ምን ይጠበቃል ብትሉ የእግዚአብሔርን ትእዛዝ አለመርሳት የእግዚአብሔርን ትእዛዝ መጠበቅ የእግዚአብሔርን ትእዛዝ ማድረግ እግዚአብሔር እንደ ትእዛዙ ሁሉ ያንን ለመሆን መነሳሳት ይሄ ምን ያርዝማል ይውላችሁ ከእግዚአብሔር ትእዛዝ ወይም ደግሞ እግዚአብሔር ከሰጠን ከዚህ ከቃሉ ውጪ የምንኖረው ኑሮ በሙሉ የእድሜ ቅነሳን ያመጣል እድሜያችንን እንዲረዝም ዋና ለእድሜያችን መርዘም ምክንያት ማን ነው ብትሉ የእግዚአብሔር ሕግ ነው የእግዚአብሔር ቃል በጣም ሰው አይመስለውም ይሄ የእግዚአብሔር ቃል እድሜ አስረዛሚ ይሄ የእግዚአብሔር ቃል ጤና ሰጪ ይሄ የእግዚአብሔር ቃል አፋፊ ይሄ የእግዚአብሔር ቃል እድሜን አስረዛሚ መሆኑን ሰው አያውቅም ይሄ የእግዚአብሔር ቃል ሃይማኖት ነው የሚመስለው ይሄ የእግዚአብሔር ቃል መጥቶ የሚሰበከው ነው የሚመስለው አይደለም የእግዚአብሔር ቃል ግን ምንድነው ብትሉ እድሜን የማርዘም ኃይል አለው እዚህ ጋር ሲናገር ምንድነው የሚለው ልጄ ሆይ ንግግር ማን ነው ሕጌን አትርሳ አሁን እግዚአብሔር ትልቁ ችግር ምንድነው ህዝቡ ቃሉን ይረሳል የእግዚአብሔር ህዝብ ብዙ ጊዜ እስራኤላውያን ትልቁ ችግራቸው የእግዚአብሔርን ቃል የመርሳት ባህሪ ያላቸው ሰው ሁሉ የእግዚአብሔርን ቃል ይረሳል ነገር አይረሳም ብዙ ነገር አይረሳም የእግዚአብሔርን ቃል ግን ይረሳል መርሳት ምንን ያመጣል የእድሜ መጫጫቱ የእድሜ ባጭር መቀጨትን አንዳንድ ሰዎች መጽሐፍ ቅዱሳችን ሲናገር ምን ይላል ሀብት ለሞት ጊዜ ሀብት ለጥፋት ጊዜ ሀብት ለዚህ በሞት አፋፍ ላይ በሆናችሁ ጊዜ ምንም አትረባችሁም ይላል ወይም አታድናችሁም ይላል እግዚአብሔር ግን ህዝብን ወይም ደግሞ እግዚአብሔር ግን ህዝቡን ከሞት ያድናል ይላል ስለዚህ ከሰውን የሚያተርፍ ማን ነው ምትሉ የእግዚአብሔር ቃል ነው መጽሐፍ ቅዱሳችን በዚህ በኤርምያስ 31:32 ላይ ሲናገር ምን ብሎ ይናገራል እስራኤላውያን እንደዚህ የምገባው ኪዳን አለ ይላል የምገባውም ኪዳን ቀድሞ ከአባቶቻቸው ጋር የገባውትን አይነት አይደለም ይላል ያ ቀድሞ የገባውት ኪዳን እነሱ ይላል ቁጥር 32 ላይ ሕጌን ወይም ኪዳኔን ቸል ብለዋልና በቃል ኪዳኔ አልጸኑምና እኔም ምን አልኳቸው ይላል ቸል አልኳቸው ይላል ስለዚህ አሁን ልብ አድርጉ እግዚአብሔር የእናንተን ነገር ትኩረት የሚሰጠው እናንተ ቃሉን ላይ ትኩረት ከሰጣችሁ የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ቸል ካላችሁ የእናንተን ጉዳይ ቸል ይባላል ማለት ነው ስለዚህ ነገሮቻችን ቸል እንዳይባሉ ምንም አማራጭ የሌለው ግዴታ ነው ወደ እግዚአብሔር ሕግ ወደ እግዚአብሔር ቃል ምን በሉ ተመለሱ መጽሐፍ ቅዱሳችን ለዚህ እኮ ነው እንደዚህ ብሎ የሚናገረው የእግዚአብሔርን ቃል አትርሳ አስበው አሰላስለው ሐሳብህ እሱ ይሁን እንጂ ሌላን በማሰብ ይሄንን ቃል አትርሳ ብሎ ይናገራል ስለዚህ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስም ቃሉን አሳቢዎች ያደርጋል አሜን ይሄ የሞትን ኃይል ከኛ ህይወት ላይ ያነሳዋል ስለዚህ ቃሉን አትርሳ ትእዛዝህን ልብህም ትእዛዝህን ምን ይበል ይጠብቅ መጽሐፍ ቅዱሳችን ይሄ የእግዚአብሔር ቃልና ሕግን ሲናገር በተለይ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ሲናገር እንደዚህ ብሎ ይናገራል ማንም የሚወደኝ ቢኖር ቃሌን ይጠብቃል አባቴም ይወደዋል ወደሱም እንመጣለን በሱም ዘንድ መኖሪያ እናደርጋለን ይላል ልብ በሉ ማንም ትእዛዜን የሚወድ ማንም ትእዛዜን የሚጠብቅ ማንም ትእዛዜን የማይረሳ ሰው ቢኖር እግዚአብሔር ይወደዋል በጌታ በኢየሱስ ክርስቶስም የእግዚአብሔርን ቃል የሚያስነሳ ማናቸውም አዚም ከዚህ ጉባኤ ላይ ይነሳ አሜን ጮክ በሉና አሜን በሉ አሜን ማናቸውም የእግዚአብሔርን ቃል ቸል እንድንል የሚያደርግ ይሄ ባህላችን አመጣጡ ምን ሁሉ በቃ ይሄ ቃሉን ትራስ የተወሰነ ችግር ሲገጥመን